ይህች ሴት ፍቅረኛዋንም እንደሚወዳት ለመፈተሽ በድብቅ በአንድ መተግበሪያ ላይ አዲስ አካውንት በመክፈት ሆን ብላ ታማልለዋለች። እሷንም በሚያስገርም ሁኔታ እሱ ከፍተኛ ፍላጎት ያሳያል። ነገር ግን በዚያው ምሽት የቆየ ስሜታቸው እንደገና ያገረሽና ልክ እንደ መጀመሪያው ልቡ በድጋሚ ወደ እሷ የተመለሰ ስለመሰላት አሁን ያላትን ማህበራዊ ገጽ አዲስ አካውንት ልታጠፋ ትቃረባለች። በሌላ በኩል ደግሞ አሌክስ አስቀድሞ በተዘጋጀ ድራማ ላይ እየተወነ ይገኛል። ጓደኞቹም ስለ ስራው ጥያቄ ሲያቀርቡለት ስላለው ነገር እውነታውን ይነግራቸዋል። ነገር ግን ኩራቱ ለሴት ጓደኛውን እንዲዋሽ ገፋፋው። በዚህም ምክንያት ለአዲስ ፕሮጀክት ዝግጅት ወደ ስራ ቡድን እየተመለሰ እንደሆነ ነገራት። ነገር ግን እውነታው ከዚህ የተለየ ነበር። ለአና ሌላኛው የድብቅ አካውንቷ በድጋሚ መልእክት ይልክላታል። የውስጥ ስሜቱንም ያፈስላታል። እናም እርሷ እንደደበቀች አብራው ከማውራት ውጪ ሌላ አማራጭ አልነበራትም። ነገር ግን የት እንዳለ ስትጠይቀው በነፃነት በአንድ መጠጥ ቤት ውስጥ እየጠጣ እንደሆነ ይነግራታል። በዚያ ቅጽበት ከፍተኛ የክህደት ስሜት ይወራታል። እሷ ፍቅረኛዋ ብቸኝነት ሲሰማው መጀመሪያ የሚፈልገው ሰው እሷ አለመሆኗ ማመን ያቅታታል። ከዚህም በላይ የሚያስደነግጠው ነገር እሱ ይህን ሌላኛዋን የእሷ ማንነት በአካል ማግኘት መፈለጉ ነው። እሱ እንዲህ ቢያደርግም አና ግን ለ4 ዓመታት አብረው ስለቆዩ በቀላሉ እሱ ላይ ተስፋ ለመቁረጥ አልፈለገችም። ይልቁንም ፍቅረኛዋ በእርግጥም ምን ሊያደርግ እንደሚችል ለማየት ወሰነች። ከገጠርም ወደ ከተማ በመምጣት በድህነት ውስጥ የምትኖረው ጄኒ የተሻለ ህይወት ለመገንባት በምታደርገው ጥረት ላይ በድርጅቷ ውስጥ የልምምድ ዕድል ታገኛለች። በአለቃዋ ድጋፍም ካለችበት አስቸጋሪ ሁኔታ ለመውጣት ተስፋ አድርጋ የነበረ ቢሆንም ነገሮች ካሰበችው በተለየ መልኩ ይቀየራሉ። በመጨረሻም ጄኒ ራሷን ሆና ከመስራት ይልቅ አና የምትባልን ሌላ ሴት መስላ እንድትቀርብ ወይም እንድትመስል አለቃዋ ትጠይቃታለች። ትልቅ ግራ መጋባት ውስጥም ትወድቃለች። አና ለጄኒ ከፍቅረኛዋ ጋር እንድትገናኝ ሐሳብ ብታቀርብላትም ጄኒ ግን ፈቃደኛ አልሆነችም። በዚህም ጊዜ አና ለጄኒ 2 አስቸጋሪ አማራጮችን ሰጠቻት። አንደኛው ያላትን አነስተኛ ክፍያ ተቀብላ ከስራዋ እንድትሰናበት ሲሆን፣ ሁለተኛው ደግሞ ከፍተኛ መጠን ያለው ገንዘብ ተከፍሏት ወደ ተባለው ስብሰባ እንድትሄድ ነበር። ጄኒ በቀረበላት ፈታኝ ጥያቄ ላይ በጥልቀት ካሰበች በኋላ ሊመጣ የሚችለውን ስጋት ተቀብላ የቀረበላትን ትልቅ ዕድል ለመሞከር ወሰነች። ውሳኔዋም እንደሰማች አና ወዲያውኑ ለጄኒ የሚሆን ተስማሚ ልብስ በጥንቃቄ መምረጥ ጀመረች። እሱም ወደ ቀድሞ ተይዞ ወደ ነበረ ሆቴል ክፍል ከመጣ በኋላ በእሷና በአሌክስ መካከል ስለነበረው ታሪክ ሊያስረዳት ይሞክራል። በዚያው ቅጽበት አሌክስ ሳይወድ በግድ አናን ለማግኘት ስልክ ይደውላል። እሷ ግን በሆቴል ውስጥ መሆኗን ደብቃ አምሽቼ እየሰራሁ ነው በማለት ትዋሻለች። ከዚያም ስልኩን በፍጥነት በንቀትና በትዕቢት ስለምትዘጋው ይህ ሁኔታ አሌክስ በሚስጥራዊቷ ሴት ላይ ያለው ፍላጎትና ጉጉት ይበልጥ እንዲጨምር ያደርገዋል። ሚስጥራዊዋ ሴት በከፈተችው የማህበራዊ ገጽ ምክንያት የተሰጠው ጊዜ እያለቀ ስለነበረ አና ጄኒን በአስቸኳይ ልብሷን ቀይራ ለቀጠሮ ዝግጁ እንድትሆን ተወተውታታለች። ነገር ግን ጄኒ ተቀይራና ተውባ ስትመጣ አና በውበቷ በመደመም ፍቅረኛዋ ጋር ለመላክ ማሰቧን ለጥቂት ጊዜ አመነታች። ጄኒ አሁንም በሁኔታው ተረብሻ ስለነበር አና ደህንነቷን ለመጠበቅ ስትል ጥንቃቄ የታከለበት እርምጃ መውሰድ ትጀምራለች። አና ምንም አይነት ችግር ቢፈጠር ጄኒን ተጠያቂ እንደማታደርግ ቃል የሚገባውን ሚስጥራዊውን ስምምነት ሰነድ ላይ ትፈርማለች። ጄኒም ድፍረቷን አሰባስባ ከክፍሉ ትወጣለች። ሆኖም ግን አና ይህ የፈረመችው ውሳኔ ለፍቅር ግንኙነቷ መፍረስ መጀመሪያ እንደሚሆን በወቅቱ በፍጹም አልተረዳችም ነበር። ምክንያቱም በዛች ቅጽበት ጄኒ በአሌክስ ላይ አይኗን ታሳርፍበታለች። እሷም አስቀድማ ለሱ ስሜት ማሳደር ትጀምራለች። ፍቅረኛዋን ለመፈተን ስትል አዲስ አካውንት ከፍታ እሷን በሚያስገርም ሁኔታ እሱ በፍጥነት ፍላጎት በማሳየቱ ምክንያት ብቻ አልፎ ተርፎም በአካል ለመገናኘት ሐሳብ በማቅረቡ ራሷን ደብቃ ሌላ ሰው ትልክለታለች። ነገር ግን እሱ ይህች ከስልኩ ጀርባ የምታወራው ገጸ ባህሪ አጠገቡ ያለችው ፍቅረኛው እንደሆነች ግን አያውቅም። ማንነቷም እንዳይታወቅ በመፈለግ በእሷ ምትክ ጄኒ የተባለችውን የድርጅት የልምምድ ሰራተኛ ትልካለች። ይህን ያደረገችው የአሌክስን እውነተኛ ስሜት ለመፈተሽ ነው። አሌክስ ፈጽሞ ያልጠበቀው ነገር ቢኖር ከዚያ አካውንት በስተጀርባ የነበረችው ልጅ እንዲህ አይነት አይናፋር ሆና መገኘቷን ነበር። በመካከላቸው የተፈጠረውን የመሸማቀቅ ስሜት ለማርገብ ሁለቱም አብረው ወደ ህንፃው ጣሪያ ላይ ይወጣሉ። በመጀመሪያ አሌክስ ስለ እሱ ምን አይነት አመለካከት እንዳላት ጄኒን ይጠይቃታል። እሷም በጣም አስደናቂ ሰው እንደሆነ በመግለጽ አድናቆቷን ትቸሯለች። ሆኖም ግን የጄኒ እውነተኛ ማንነት በድህረ ገጿ ላይ
ከተገለጸው ባህሪ ጋር የማይጣጣም መሆኑ በመካከላቸው ጥርጣሬ ይፈጥራል። ጄኒም አሌክስ እሷን እንደ ሐሰተኛ ወይም እውነተኛ እንዳልሆነች አድርጎ እንደሚያስባት ስትጠይቀው፣ አሌክስ ግን በዛች ቅጽበት እሷ በጣም እውነተኛ እንደሆነች በመግለጽ ያጽናናታል። በመጨረሻም ጄኒ እሱ ምን ለማለት እንደፈለገ እና አና የተባለችው ወጣት አለቃዋ ለምን እሱን የዚህን ያህልም እንደምትወደውና እንደምታደንቀው ትረዳለች። አና በክፍሏ ውስጥ ሆና ሰዓቷን እየተመለከተች በጭንቀት ስትጠባበቅ ሰዓቷ 5 ሰዓት ቢሆንም ጄኒ ግን እስካሁን አልተመለሰችም። በጄኒ መዘግየት የተነሳ አንድ መጥፎ ነገር ተከስቶ ሊሆን ይችላል በሚል ስጋት ወደ ውጭ ወጥታ ለመፈለግ ትወስናለች። ሆኖም መውጫ ጋር ስትደርስ ሊፍቱን ለመጫን ስትዘጋጅ በድንገት ጄኒ ከፊት ለፊቷ ታገኛታለች። ጄኒም ወደ ክፍሉ በፍጥነት እየተመለሰች መሆኗን የሚያሳይ ትዕይንት እንመለከታለን። አና በሁኔታው ተበሳጭታ እያለች ብዙ ግድ ሳትሰጥ በድንገት አንድ ወሬ ታነሳለች። አሌክስ ከአዲስ ዳይሬክተር የፊልም ስክሪፕት እንደደረሰውና በዚህም በጣም ደስተኛ እንደሆነ ትናገራለች። አናም የወንድ ጓደኛዋ ከቅርብ ጊዜ ወዲህ ለምን እንዳራቃትና ለእሷ ያለው ትኩረት ለምን እንደቀነሰ ትክክለኛውን ምክንያት የምትረዳው ያኔ ነው። አና ለሰራችው ስራ ለጄኒ ክፍያዋን ትሰጣታለች። በመቀጠልም ሁሉም ነገር ዛሬ ሌሊት እንደሚያበቃ ትነግራታለች። ይህ መረጃ እጅግ ሚስጥራዊ መሆኑንና በምንም ሁኔታ ደብቃ መያዝ እንዳለባት ታስጠነቅቃታለች። አና ክፍሉን ለቃ እንደወጣች ጄኒ የተሰጣትን ገንዘብ መቁጠር ትጀምራለች። እንዲህ አይነት የቅንጦት ህይወትና ተድላ ይገጥመኛል ብላ በፍጹም አስባ አታውቅም ነበር። አና ወደ ቤቷ ስትመለስ በፍቅረኛዋ በኩል ምንም አይነት የባህሪ ለውጥ አላየችም። በዚህም የተነሳ ተስፋ የመቁረጥ ስሜት ይሰማታል። ቆይታ ግን በስልኩ ላይ ባሉ መልእክቶች አማካኝነት አንዳንድ እውነታን ትረዳለች። የአና ፍቅረኛ በህይወቱ ውድቀትን በጣም ስለሚፈራ እስካሁን ድረስ ለእሷ እውነተኛ መሆን አልቻለም። አናም በዚህ ጉዳይ ላይ ያላትን ስጋት ለቅርብ ጓደኛዋ በድጋሚ ታማክራታለች። ጓደኛዋም ሁኔታው ከዚህ በላይ ሳይሄድና ሳይባባስ አሁኑኑ እንድታቆመው ትመክራታለች። ይሁን እንጂ አና የነገሩን መጨረሻ ለማወቅ ትፈልጋለች። በዚህም ምክንያት ጄኒም በድጋሚ ከአሌክስ ጋር እንድትገናኝ ዝግጅት ትጀምራለች። መጀመሪያ ላይ ጄኒ ለአና የሥራ እድገት እንዲሰጣት ያቀረበችው ጥያቄ ያለምንም መክበድ ወዲያውኑ ተቀባይነት ያገኛል። ከዚህም በኋላ ጄኒ አስቀድሞ በታቀደው መሰረት ጉዞዋን በመቀጠል ከአሌክስ ጋር ዳግመኛ ትገናኛለች። ሆኖም ግን በመካከላቸው ባልታሰበ ሁኔታ አሌክስ ስልኩን አውጥቶ አብረው እያሉ ፎቶ በድንገት ይቀርጻል። በዚህ ድርጊት ደስተኛ ያልሆነችው ጄኒ አሌክስ ያነሳውን ፎቶ ወዲያውኑ እንዲያጠፋ በትዕዛዝ መልክ ትጠይቀዋለች። አሌክስ ጄኒ አብራው ወደ አንድ ቦታ እንድትሄድ ቅድመ ሁኔታ ያቀርባል። ጄኒም በበኩሏ የራሷን የቅድመ ሁኔታ በማቅረብ ትሞግታለች። ሆኖም አሌክስ በጄኒ ማራኪነት ተስቦ አዲሱን ሐሳቧን ይቀበላል። እንደተስማሙም ወደ ቦታው ያቀናሉ። ነገር ግን ወዚያ እንደገቡ ጄኒ በድንገት አሌክስን ታጣዋለች። በግራ መጋባትና ባለመረጋጋት ስሜት ውስጥ ሆና በምትፈልገው ሰዓት አሌክስ ድንገት ከፊቷ ብቅ ይላል። እሱ አስቀድሞ ባዘጋጀላት አስገራሚ ስጦታ ምክንያት በመካከላቸው የነበረው ርቀት እየጠበበ መጣ። በዚህም ምክንያት ጄኒ በሁኔታው ፍጹም በመመሰጥ ለፍቅር ድባቡ ራሷን አሳልፋ የሰጠች ትመስላለች። በመካከላቸውም ያለው መሳሳብ ከጊዜ ወደ ጊዜ እየጨመረ በመሄዱ በልዩ የፍቅር ስሜት ውስጥ ተውጠው ይታያል። ውድ ተመልካቾቼ ስለምትከታተሉኝ አመሰግናለሁ። ይህ ፊልም እንዲቀጥል የምትፈልጉ ከሆነ በኮሜንት ላይ አሳውቁኝ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ።